ሰላም ጤና ይስጥልኝ። እንዴት ናችሁ የዩቱብ ቤተሰቦቼ? እኔ ደህና ነኝ። እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ አንዳንድ ነገር ስለኛ ስለ አረብ ሀገር ሴቶች ዛሬ ስለ ቅመሞች አንዳንድ ነገር ሊላችሁ ፈልጌ ነው ማለት ነው። ትንሽዬ ምክር ቢጤ ነገር ነች። ያ ሁላችንም ይጠቅመናል ብዬ ነው ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉት። ላይክ፣ ሰብስክራይብ፣ ኮሜንት ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። እና ያው ስለ ጠንክሮ ስለ መስራት ነው። እንግዲህ ያው ጠንክሮ መስራት ሲባል ያው ከአረብ ኩሽና የበለጠ ጠንክሮ መስራት የሚባል ነገር የለም። ግን ቢሆንም ደግሞ አንዳንዶች ያው እዚህ ሰው ቤት ውስጥ መስራትን ትንሽ ነገር አድርገን ሌላ ስራ መስራትን ደግሞ ትልቅ ነገር አድርገን የምናይ አይነት ሰዎች አለን። እና ስለዚህ አንዳንድ ነገር ሊል ፈለኩኝ ማለት ነው። ለራሴም እንደዛው ስለማስብ ማለት ነው። ምናልባት እንደኔ የሚያስብ ሰው ሊኖር ይችላል በማለት ማለት ነው። እና ምን ልላችሁ ፈልጌ ነው፣ ያው ማንም ሰው ከሰው ኩሽና መውጣት ይፈልጋል። ሀገሩ ላይ ሆኖ አግብቶ ወልዶ ልጁን እያሳደገ መስራት ይፈልጋል ማለት ነው። እዚህ ሰው ሀገር ላይ ሆኖ እንደዛ አይነት ነገር የማይፈልግ አይነት ሰው አለ ብዬ አላስብም። ስለዚህ ምንድነው ያለው ልዩነት? ቀድሞ ነው ማለት ነው ማሰብ የሚገባው፣ ቀድሞ ነው ማሰብ ያለበት ማለት ነው። ገና ሀገሩ ላይ ገብቶ ስለምሰራው ስራ እዚሁ ሀገር ላይ ሆኖ ነው ቀድሞ ሊያስብበት የሚገባው ማለት ነው። እንጂ ያው ስደት ላይ ያለውን ቆይታውን ጨርሶ ተነስቶ ወደ ሀገር ሄዶ ገና ምን ልስራ ብሎ ከማሰብ ይልቅ አሁን እዚሁ እያለን ማመቻቸት ነው ያለብን ማለት ነው ብዬ ነው የማስበው። እና ለራሴም እንደዛ አይነት ሀሳብ ስላለኝ ለሌሎቹም ለምን አላካፍልም የሚለውን ነው ያሰብኩትና ማለት አሁን ያው ሶሻል ሚዲያውም ተስፋፍቷል። ሁሉም ያው እኛ ብቻ የስራ ፍላጎት ይኑረን፣ መስራት ስለመስራት እናስብ፣ ስለ ስኬታማ ስለመሆን እናስብ እንጂ ስራ ብዙ ነው ያለው ማለት ነው። አንዳንድ ሰዎች መስራት እንኳን እየፈለጉ ምንድነው የምሰራው፣ እንዴት አድርጌስ ነው የምሰራው ምናምን የሚለውን ነገር ያስባሉ ማለት ነው። ስለዚህ እኛ የመስራት ሀሳብ የመስራት ፍላጎት ይኑረን እንጂ ስራ ሞልቷል። ከዛ ውስጥ መርጠን መስራት የምንፈልገውን ነገር እንችላለን ብለን ራሳችንን አሳምነን ተነስተን መስራት መጀመር ነው ማለት ነው ከኛ የሚጠበቀው። ፍርሃታችንን ወደኋላ አስወግደን፣ አልችልም ባይነትን ወደኋላ አስወግደን መጀመር ነው ማለት ነው ከኛ የሚጠበቀው። እችላለሁ ብለን ራሳችንን አሳምነን መስራት መጀመር ነው ማለት ነው ከኛ የሚጠበቀው። እና አንዳንድ ሰዎች መስራት ይፈልጉና ጓደኛ ሊሆን ይችላል፣ ቤተሰቦች ሊሆን ይችላል፣ የተለያየ ብቻ የስራ ባልደረባም ሊሆን ይችላል፣ መስራት የሚፈልጉትን ነገር ሀሳባቸውን ለሰው ያካፍሉና እኔ መስራት እንዲህ እኮ መስራት ፈለኩኝና ምናልባት ባይሳካልኝስ ምናምን ብዬ አሰብኩኝ፣ ባልችልስ ምናምን ብዬ አሰብኩኝ ብሎ ያማክሩና ከዛ በኋላ ደግሞ ያ የሚያማክሩት ሰው ደግሞ እንደገና ወይ እንዴት አድርገሽ ይሄ ራሱ እኮ ይበዛብሻል፣ እንዴት አድርገሽ ትችዋለሽ፣ ኧረ አትችይውም፣ ይከብድሻል ምናምን ነገር ብሎ ያማክራል ማለት ነው። አንዳንድ ጊዜ ምን ልላችሁ ፈልጌ ነው፣ ሰውን ማማከር በጣም ጥሩ ነገር ነው። ሰውን መጠየቅ ጥሩ ነገር ነው። ግን ማንም ሰው ቢሆን ማወቅ ያለበት ነገር ውሳኔውን ለራሱ ብቻ መተው አለበት ብዬ ነው የማስበው። እና ሰውን ብንጠይቅ ምንም ያህል ሰውን ብንጠይቅ ሰውን ብናማክር ራሱ ውሳኔያችንን ለእኛ ለራሳችን ማስቀመጥ ነው ያለብን ማለት ነው። ምክንያቱም ያን ህይወት የምንኖረው እኛ ነን። ያንን ነገር ማድረግ የምንፈልገውን ነገር እኛ ነን የምናውቀው ብቻ ማለት ነው። እና ጸሎት እያደረግን ዱአ እያደረግን አንድን ነገር መስራት የምንፈልገውን ነገር መስራት ስንጀምር የሚያግዘን ያው ፈጣሪያችን ነው። እኛ ብቻ ከኛ የሚጠበቀውን ሀላፊነታችንን እየተወጣን ከኛ የሚጠበቀውን ነገር ማድረግ ነው ማለት ነው ከኛ የሚጠበቀው።
ከኛ የምጠበቀውን ነገር ኃላፊነታችንን ተወጥተን ደግሞ ካደረግነው በእርግጠኝነት ደግሞ ክፍያችንን የራሳችንን የሆነ ውጤታማ የምንሆንበትን ነገር እናገኛለን ማለት ነው በእርግጠኝነት። እና ምንድነው ሌላችሁ የፈለኩት ያኔ በራስ መተማመን ያስፈልጋል። አልችልም ብሎ ወደኋላ ከመቅረት ይልቅ ያንን ነገር ሞክረሽ እንኳን ባይሳካልሽ አንድ ብለሽ ጀምረሽ ባይሳካልሽ እንኳን የሆነ ቦታ ላይ የሆነ በቃ ህይወት በቻሌንጅ የተሞላች ናት እና የሆነ ቦታ ላይ ባትችይና ብትወድቂ እንደገና ከራስሽ ተምረሽ አሁን የወደኩበት መንገድ ላይ ድጋሚ ደግሞ ስመጣበት ይሄን ነገር ተጠንቅቄ አልፈዋለሁኝ ብለሽ የተሻለ መንገድ መርጠሽ እንደገና ጀምረሽ አሁንም ማድረግ ትችያለሽ ማለት ነው። ማትችይበት ምክንያት የለም በነገራችሁ ላይ አንቺ ብቻ ራስሽን አሳምነሽ ከጀመርሽው ማለት ነው። የሆነን ነገር አንድን ነገር አደርጋለሁ፣ ሰራዋለሁ፣ እለወጥበታለሁ ብለሽ የጀመርሽውን ነገር የማትችይበት ምንም አይነት ምክንያት የለም። በእርግጥ ህይወት አልጋ በአልጋ አትሆንም። ስራም ቢሆን ለውጥም ቢሆን ስኬትም ቢሆን በቀላሉ በአንድ ጊዜ ስኬታማ ትሆኛለሽ ማለት አይደለም። መውደቅ አለ፣ መነሳት አለ። እንደገና ደግሞ ሶስቴ ወድቀሽ ሶስቴ መነሳት ትችያለሽ። ይቻላል። ምክንያቱም አንቺ መጀመሪያ ራስሽን ማሳመን አለብሽ በምታደርጊው ነገር ላይ ማለት ነው። እና ለራሴም ይጠቅመኛል ብዬ ራሴን የሚመክረውን ነገር ለምን ለእህቶቼ አላካፍልም ብዬ ስላሰብኩ ነው ማለት ነው። ይሄን ነገር ማንሳት የፈለኩት ማለት ነው። እና ሴቶችዬ እንችላለን፣ ሁላችንም እንችላለን። ያኔ እዚሁ ሰው ሀገር ላይ እያለን ነው ይሄንን ነገር ማመቻቸት ያለብን ማለት ነው። እና አንዳንድ ቤት ላይ እንደውም ፍሪ ዋይፋይም አለ። በደንብ በሶሻል ሚዲያም ቢሆን የተለያዩ አይነት ስራዎች አሉ፣ መስራት እንችላለን ማለት ነው። አንዳንዶች ደግሞ ዋይፋያቸውን ራሳቸውን ችሎ የሚጠቀሙም አሉ። እነሱም ቢሆን መስራት ይችላሉ፣ ይቻላል። የማይቻል ነገር የለም እዚህ ዓለም ላይ። ብቻ እኛ በራሳችን መተማመን ብቻ ነው ከኛ የሚጠበቀው። እና ራሳችንን አሳምነን እንደምንችል አስበን ቢወድቁ እንኳን ይሄን መንገዴን አላቆምም እቀጥልበታለሁ ብለን ራሳችን ከመጀመሪያ ጀምሮ በደንብ አምነንበት ቁርጠኝነት በቃ በሁሉም ነገር ላይ ቁርጠኝነት ያስፈልጋል። በነገራችሁ ላይ ማለት ነው። እዚህ አረብ ሀገር ለመምጣት ራሱ ቁርጠኝነት ያስፈልጋል። ምክንያቱም አንቺ ቁርጠኛ ካልሆንሽ፣ ቆራጥ ሆነሽ ካልተነሳሽ ምንም ነገር አታሳኪም። ምክንያቱም አሁን እዚህ አረብ ሀገር ላይ ስንመጣ ራሱ ስንት ቻሌንጅ አለ። ከአሰሪዎች ጋር አለመስማማት አለ። በቃ ብዙ ውጣ ውረዶች ይገጥሙሻል። ልጅ ወልዶ የመጣ ሰው ልጁ ይናፍቀዋል ምናምን ነገር። እሱ ራሱ ቻሌንጅ ነው፣ ትልቅ ቻሌንጅ ነው። ያንን ደግሞ ተቋቁመሽ የምታልፊው በራስሽ ስትተማመኝ፣ ቁርጠኛ ስትሆኚ፣ የወጣሽበትን ኢላማ ስታቂ ነው ማለት ነው። ልክ እንደዚህኛው ሌላም ስራ ለመስራት መጀመሪያ ከኛ የምጠበቀው ቁርጠኛ ሆነን መነሳት ነው ማለት ነው። ቁርጠኛ ሆነን ከተነሳን ደግሞ ምንም የማናሳካው ነገር የማንችለው ነገር አይኖርም ማለት ነው። እና ያው ለኔም ይጠቅመኛል ብዬ ለራሴ የምመክረውን ነገር ነው ለሌሎች ማካፈል የፈለኩትና ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ አድርጉ፣ ሼርም አድርጉ። ሀሳብ አስተያየታችሁን ደግሞ ከተሳሳትኩም ማርሙኝ። አስተያየታችሁን ደግሞ በኮሜንት ላይ አስቀምጡ። አዲስ ነኝ፣ አበረታቱኝ እና እንደጋገፍ። ሁላችንም አብረን እንሰራለን፣ አብረን እናድጋለን ኢንሻአላህ እላችኋለሁኝ ውድ እህቶች ወንድሞች። እና እንደዛ ነው ያለው ነገር። ጠንክረን በርትተን ደግሞ ሰርተን ለሀገራችን ደግሞ የምንበቃ አላህ ያድርገን እላችኋለሁ ሁላችንንም። እና እንደዛ ነው በቃ ያለው ነገር። በራሱ የተማመነ ሰው አንድን ነገር አሳካለሁ፣ አደርጋለሁ ያለ ሰው ብሎ የጀመረ ሰው ምንም አይነት ቻሌንጅ ቢያጋጥመው፣ ምንም ያህል ህይወት ቢከብድበትም
ይችላል፣ ማድረግ ይችላል ማለት ነው። ማሳካት ይችላል ማለት ነው። ምንም ወደኋላ አይበግረውም። ምንም ወደኋላ የሚመልሰው ነገር አይኖርም ማለት ነው። እና እንደዛ ነው እህቶቼ፣ ወንድሞቼ በጣም አመሰግናለሁኝ። እንግዲህ ቪዲዮውን እስከ መጨረሻ ካያችሁት እንግዲህ ኮሜንት ላይ እንግዲህ የምትሉኝም በሉኝ ማለት ነው። ሀሳብ አስተያየታችሁን እንዳልኳችሁ አስቀምጡልኝ በኮሜንት ማለት ነው። አመሰግናለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።